አንድ ንጉስ በስሩ ያሉ ባለስልጣናቶች እርስ በርሳቸው ተጣልተው ሊገዳደሉ እንደሆነ ሰምቶ ሁሉንም አስጠርቶ እንዲህ አላቸው። ሁላችሁም በመጠሉት ሰው ቁጥር ልክ ድንቾች አዘጋጅታችሁ በእያንዳንዱ ድንች ላይ የምጠሏቸውን ሰዎች ስም ጽፋችሁ በከረጢት አዘጋጅታችሁ ይዛችሁ አምጡልኝ ብሎ አዘዛቸው። እነርሱም እንደታዘዙት አድርገው ተመልሰው መጡ። ንጉሱም አሁን የያዛችሁትን ከረጢት ምን ጊዜም ቢሆን ከእናንተ መለየት የለበትም። ሁል ጊዜ ስትተኙም፣ ስትነሱም፣ ስትሰሩም በማንኛውም ሰዓት ይዛችሁት መንቀሳቀስ አለባችሁ። ከአንድ ወር በኋላ ተመልሳችሁ እኔ ጋር ኑ ብሎ በድጋሚ ትእዛዝ ሰጣቸው። ከአንድ ወር በኋላ ሁሉም ባለስልጣናቶች ተመልሰው መጡ። ተመልሰው ሲመጡም በከረጢት የያዙት ድንች በስብሶና መጥፎ ጠረን አምጥቶ ነበር። ሁሉም ባለስልጣናቶችም ፊታቸው ላይ ምቾት ማጣትና ደስተኛ ለመሆን ይነበብ ነበር። ንጉሱም ፊታችሁ ላይ ምቾት ማጣት ይነበባል፣ ምን ሆናችሁ ነው ብሎ ጠየቃቸው። ከባለስልጣናቶቹም መካከል አንዱ ጌታዬ፣ ድንቾቹ ከኛ ጋር በመቆየታቸው በስብሰዋል፣ መጥፎ ጠረንም አምጥተዋል። ስራ መስራትም ሆነ መተኛት ተቸግረን ነው ይህንን ወር ያሳለፍነው ብሎ መለሰ። ንጉሱም አያችሁ፣ ልክ እንደ ድንቹ ጥላቻን በልባችሁ ይዛችሁ ከቆያችሁ ውስጣችሁን ይጎዳችኋል፣ በመጨረሻም መኖር እስከሚያቀታችሁ ድረስ ትሆናላችሁ። ስለዚህ ቢያንስ ሌሎችን መውደድ ባትችሉ እንኳን ሰዎችን ግን አትጥሉ፣ ይህም ሰላማችሁን ይጠብቅላችኋል ብሎ አላቸው። እነርሱም ከዛን ዕለት ጀምሮ በተለያዩ ሐሳቦች ባይስማሙም ነገር ግን ተቻችሎ መኖርን ተማሩ። እኛም በሕይወታችን ከሰዎች ጋር ባለን ግንኙነት አለመግባባቶችና ግጭቶች ሊገጥሙን ይችላሉ። ነገር ግን ያንን ተከትሎ ቂም መያዝና ሰዎችን መጥላት የሚጎዳው እኛኑ ስለሆነ ለራሳችን ስንል ሁሉን ትተን የራሳችን ሕይወት ላይ ማተኮር አለብን።